ኢሳያስ በአፋር ሄዳችሁ የትግራይ ኃይሎችን የተባሉትን ሰዎች እነ ጀነራል ገብረ እግዚአብሔርን የቅድሚያ ስራችሁ እሱ ነው። እነሱን ደምስሷቸው ነው። ምንድነው ያደርጋለው? ኢሳያስ ደም ተቃቡ ነው እያለ ደም ስትቃቡ እኔ ቤኔፊት አደርጋለሁ። እነ ሞንጆሪኖን ጠርቶ ያዘዘው ትዕዛዝ ቅድሚያ በአፋር በኩል ገብታችሁ ይሄን ታጣቂ ኃይል ደምስሱት ነው ያላቸው። ሁለተኛ ግን የኢሳያስ ፍላጎት የትግራይ ታጣቂ ኃይል የአፋርን መስመር መዝጋት ይፈልጋል። ቅድሚያ ኢትዮጵያን ማነቅ ይፈልጋል። ሁለት በአንድ ድንጋይ ሁለት ወፍ ነው ኢሳያስ ሊመታ እየሰራ ያለው። አሁን የጠቅላይ ሚኒስትሩ ቀጣይ ፕሮጀክት አፋርን ማውደም ነው ምናምን። አፋርን ሊያወድም የፈለገው ኢሳያስ አፈወርቂ ነው። ኢሳያስ አፈወርቂ የፈለገበት ደግሞ የአፋርን መንገድ ለመዝጋት ነው የፈለገው። ይኸው ኢትዮጵያውያን ኢሳያስ እየተሯሯጠ ያለው ማንቁርታችሁን ሊዘጋ ነው እየተሯሯጠ። ይሳካለታል አይሳካለትም ሌላ ጉዳይ ነው። ኢሳያስ በፍጥነት መወገድ ያለበትም ለዛ ነው። በነገራችን በፍጥነት በሴንስ ኦፍ አርጀንሲ ነው ኢሳያስ መወገድ ያለበት። ማን ያስወግደው? ባለፈው አንስቻለሁ። የትግራይ ኃይሎች የኤርትራ ኃይሎች ማጠናከር ያስፈልጋል። ኦፊሳቸውን ሲከፍቱ መግለጫ ሲሰጡ አይቻለው። የቀይ ባህር አፋሮችን አይቻለው። ብርጌና ሐመዶን አይቻለው። እነሱን ማጠናከር ያስፈልጋል። እነሱን አጠናክሮ ይሄ መንግስት መገርሰስ አለባቸው። የኢሳያስ መንግስት የአሸዋ ቤት ላይ ያለ መንግስት፣ ደራሽ ውሃ የሚያፈርሰው መንግስት ነው። መንግስትም አይደለም፣ የመንግስት ቁመናም የለውም።